እግር ኳስ እንግዲህ ሜዳ ላይ ካለው ትዕይንቱ ባሻገር በበርካታ ነገሮች ላይ ተጽዕኖ ሲፈጥር ተመልክተናል። በርካቶችም ይህንን ጉዳይ ያስታውሱታል። ሮናልዲኒዮ በቀዳሚነት ሲነሳ ሰምተናል። ዲዲየር ድሮግባ የዚሁ አካል ነው። እንግዲህ አንዳንዶች 90 ደቂቃ የሚቆይ ፉክክር፣ የሜዳ ላይ ሩጫ እና የጎል ድምፅ ብቻ ነው ብለው የሚያስቡ ይኖራሉ። ነገር ግን ለአንዳንዶቹ ህይወት ነው፣ ለሌሎቹ ደግሞ ተስፋ። በአይቮሪ ኮስት ምድር ደግሞ እግር ኳስ ከጦርነት አውድማ የላቀ የሰላም ጥሪ ሆኖ ተመዝግቧል። ይህን ታሪክ በርካቶች ታውቃላችሁ። ነገር ግን በዚህ ጉዳይ ላይ ዲዲየር ድሮግባ የቀዳሚነት ስፍራውን ይይዛል። ይህን ታሪክ ለዛሬ ላስቃኛችሁ ወደድኩኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ግብዣይ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከኔ ጋር እንድትቆዩ በድጋሚ ግብዣይ ነው። እንደ ፈረንጆቹ አቆጣጠር በ2002 ዓ.ም አይቮሪ ኮስት በታሪኳ አይታው የማታውቀው ጥቁር ነጥብ ውስጥ ወደቀች። ሀገሪቱ በሁለት ተከፈለች። በሰሜኑ አማጽያኑ፣ በደቡቡ ደግሞ በመንግስት ቁጥጥር ስር ሆነ። መፈንቅለ መንግስቱን ተከትሎ የመጣው የእርስ በርስ ጦርነት በሺዎች የሚቆጠሩ ንጹሃንን ለሞት በሚሊዮኖች የሚቆጠሩትን ደግሞ ለስደት ዳረገ። በተለይም ቡዋኬ የምትባለው ከተማ የጦርነቱ ማዕበልና የጭስና የደም ምድር ሆነች። በዚህ መከራ ውስጥ ላለ ህዝብ ግን አንድ የሚያበራ ጨረር ነበር። እሱም ዝሆኖቹ ተብሎ የሚጠራው የአይቮሪ ኮስት ብሔራዊ ቡድን ነው። እንደ ዲዲየር ድሮግባ፣ ኮሎ ቱሬ፣ ያያ ቱሬና ኢማኑኤል ኢቦዌ ያሉ ከዋክብት በሜዳ ላይ ሲሰለፉ በጠመንጃ የሚፈላለጉ ወገኖች ለጥቂት ሰዓታትም ቢሆን ጣታቸውን ከቃታው ላይ ያነሱበት ጊዜ ነበር። ጊዜው ጥቅምት 8 2005 ዓ.ም ለአይቮሪ ኮስት ህዝብ ከስፖርት ድል በላይ የታሪክ ማጠፊያ ነበረች። ቡድኑ ሱዳንን ካሸነፈ ለመጀመሪያ ጊዜ በጀርመን በሚካሄደው 2006 ዓለም ዋንጫ ላይ መሳተፉን ያረጋግጣል። በወቅቱ በአገሪቱ የነበረው ውጥረት ጣሪያ ነክቶ ነበር። ጨዋታው ተጠናቀቀ። አይቮሪ ኮስት ሱዳንን 3-1 አሸነፈች። በስቴዲየሙ የነበረው ደስታ ወደ መልበሻ ክፍልም ዘለቀ። ካሜራዎች ተከፈቱ። በዛች ቅስፈት ነበር ዲዲየር ድሮግባ መላውን ዓለም ያስገረመውን የአገሪቱን ፖለቲካ የቀየረውን ተግባር የፈጸመው። ድሮግባ ሁሉንም ተጫዋቾች ሰበሰበ። ካሜራው ፊት ተንበረከኩ። ድሮግባ ማይክሮፎኑን ይዞ እንዲህ አለ። የተከበራችሁ የአይቮሪ ኮስት ወንዶችና ሴቶች፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ያላችሁ ወገኖቻችን፣ ዛሬ በአንድነት መቆም እንደምችል አስመስክረናል። ዛሬ ተንበርክከን እንለምናችኋለን። ይቅርታ ተባባሉ። መሳሪያችሁን አስቀምጡ። ምርጫ አካሂዱ። ይቺ በሀብት የተሞላች ሀገር ወደ ጦርነት መመለስ የለባትም። ያ ንግግር በቴሌቪዥን መስኮት ሲተላለፍ በጫካ ውስጥ የነበሩ አማጽያን ሆኑ በከተማው የነበሩ ወታደሮች እንባቸውን መቆጣጠር አልቻሉም። የድሮግባ ድምፅ ከጥይት ድምፅ በላይ በረታ። ድሮግባ በዚህ ብቻ አላበቃም። በ2007 ዓ.ም የዓመቱ ምርጥ የአፍሪካ ተጫዋች ተብሎ ሲመረጥ ሽልማቱን ይዞ ቀጥታ ወደ ፕሬዝዳንቱ ዘንድ አመራ። አንድ ጥያቄ ማቀረበ። የአፍሪካ ዋንጫ ማጣሪያ ጨዋታችን ከአቢጃን ወጥቶ በአማጽያኑ ይዞታ ስር ባለችው ቡዋኬ ከተማ እንዲደረግ ፍቃድ ይሰጠኝ ሲል ሀሳቡን አስተላለፈ። ይህ የማይታሰብ ነበር። ወደ ሞት አፍ መሄድ ማለት ነበር። ነገር ግን ድሮግባ ለሀገሩ ሰላም ሲል ራሱን አሳልፎ ሰጠ። ወደ ቡዋኬ ሲጓዝ የጀግና አቀባበል ተደረገለት። ያ ጨዋታ ከማዳጋስካር ጋር የተደረገ ቢሆንም ውጤቱ ግን ሰላም ነበር። ድሮግባ የሁለቱን ወገን መሪዎች መድረክ ላይ አወጣ። በአንድነት ብሔራዊ መዝሙር እንዲዘመር አደረገ። በሺዎች የሚቆጠሩ ሰዎች እያዩ ጦርነቱ በይፋ እንዲቆም ታላቅ ተጽዕኖ ፈጠረ። ኳስ በአይቮሪ ኮስት ሰማይ ስር ሰላምን አወረደች። እግር ኳስ በሜዳ ላይ የሚጀምርና በሜዳ ላይ የሚጨርስ ተራ ጨዋታ አይደለም። እግር ኳስ ጠላቶችን ወዳጅ፣ ተለያይተው የነበሩትን ደግሞ አንድ የሚያደርግ ታላቅ ኃይል ነው። እንደ ዲዲየር ድሮግባ ያሉ ስብዕናዎች ደግሞ እግር ኳስን ከስፖርት ወደ ህይወት አዳኝነት የቀየሩ ድንቅ መሪዎች ናቸው። ዛሬም ድረስ ታሪኩ ሲነሳ የአይቮሪ ኮስት ህዝብ ይህንን ታሪክ ያስታውሰዋል። ምክንያቱም ደግሞ ዲዲየር ድሮግባ ጎል ብቻ ሳይሆን የተሰበረ ሀገርንም ጠግኗል።